የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ለተልእኮ ምስጢር የምትፋጠኑ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ በዚህ ዕለት የተሰበሰባችሁ ቤተሰቦች፣ ልጆች በኃያሉና በገና ነው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት አደረሳችሁ? አሜን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይቆጣጠር በይቅርታውና በምሕረቱ በዚህ በምሕረት አደባባይ ሰብስቦ እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ለምስጋና ያዘጋጀ አምላካችን በላይ በሰማይ በቅዱሳን መላእክት በዚህ በምድር ላይ በሰው ልጆች በደቂቀ አዳም በየጊዜውና በየሰዓቱ ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተመሰገነ ይሁን። ሳሊለነ ቅድስት ብለን ስሟን ስንጠራ የእናት አማላጅ አንገት አያስቀልስ ፊት አያስመልስምና በኃይለ ጸሎቷ ጉባኤያችንን ጸሎታችንን ተቀብላ ለአባታችንም ነፍሳቸውን በቅዱሳን አጠገብ ለቤተሰቡም ደግሞ መጽናናትን ሁሉ እንዲያድልልን የእግዚአብሔር ቅዱስ ፈቃድ ይሆንልን። እመኒ ሀየውነ ለእግዚአብሔር ነሀዩ ወእመኒ ሞትነ ለእግዚአብሔር ንሕነ። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክት ምዕራፍ 14 ቁጥር 8 ላይ ዘግቦልን የምናገኘው ኃይለ ቃል ነው። እንግዲህ ዛሬ በዚህ ቦታ ላይ የተሰባሰብነው አባታችን ካረፉ ከዘመናት ቆይታ በኋላ ያው ፍልሰተ አጽም ልክ እንደ ቅዱሳን ፍልሰተ አጽም ነው ይሆን። ይሄ ፍልሰተ አጽም ደግሞ በመጽሐፍም ተጽፎ እንደምናገኘው ብዙ ቅዱሳን ከአረፉ ከብዙ ቆይታ በኋላ በአንድም በሌላ መልክ አጽማቸው ወደ አገለገሉበት ወደ ተወለዱበት ቦታ ይፈልሳል። ይሄ በመጽሐፈ ስንክሳርም ተመዝግቦ የሚገኝ ነው። የነ ተክለ ሃይማኖት አጽም ፈልሷል። የሌሎችም አጽም ፈልሷል። በብሉይ ኪዳንም በኦሪት ዘፍጥረት በእውነት እስራኤላውያን በግብፅ ምድር በባርነት ለብዙ ዘመናት ከቆዩ በኋላ እንደገና ተነስተው ወደ ምድረ ርስት በሚጓዙበት ጊዜ ወደ ከነዓን የአባቶቻቸውን አጽም ሳይቀር ይዘው አፍልሰው ነው የተጓዙት ማለት ነው። ስለዚህ በአንድም በሌላ መልክ ከቤተ ክርስቲያንም ሊሆን ይችላል ወደ ሌላ ቤተ ክርስቲያን፣ ከሌላ ቦታም ሊሆን ይችላል ወደ ቤተ ክርስቲያን እንዲሁ ፍልሰተ አጽም ይደረጋል። አባታችን መምህራችን አሁን በወንጌሉ ላይ እንደሰማችሁት በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ ተዘግቦ የሚገኘው ኃይለ ቃል ያው ሶስት ባለመክሊት ሰዎችን መጽሐፉ ዘግቦልን እናገኘዋለን። እነዚህ ባለመክሊት ሰዎች ሁለቱ በአንድም በሌላ መልክ የተሰጣቸውን አትርፈው በጌታቸው ፊት መጥቶ በሚቆጣጠራቸው ሰዓት በእውነት በሽልማት ወደ ዘላለም ደስታ እንደገቡ ይነግረናል። አንደኛው ግን ሰነፍ ነው። ይህ ሰነፍ ደግሞ የተሰጠውን መክሊት ያችኑ በአግባቡ ሳይጠቀምባት የቀረ እንደሆነ ይነግረናል እና መጽሐፉም እንደሚነግረን የተሰጠውን ያላተረፈ ያኑ ተቀምቶ ይልቁንም ላተረፉ ሰዎች እንደሚጨመርላቸው መጽሐፍ በደንብ አድርጎ ነግሮናል። ይሄ ትምህርተ ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ካስተማረባቸው አንዱ መንገድ እከስት በምሳሌ አፉየ፣ በምሳሌ አንደበቱን እየከፈተ ለእያንዳንዱ ለሴቶቹ በእርሾ ለገበሬው ደግሞ በእርሻው በዘሩ እንዲሁም ለነጋዴው በንግዱ በትርፉ ምሳሌ እያደረገ የመንግስት ሰማያትን ትርፍ በደንብ አድርጎ ዘግቦልን እናገኘዋለን። ስለዚህ እንደነዚህ አይነት አባቶች በቤተ ክርስቲያን እድሜ ልካቸውን ሲኖሩ ያለምንም በእውነት ማቅማማት ደከመኝ ሰለቸኝ ሳይሉ ሁለት ትርፍ አትርፈው የሄዱ አባት ናቸው። በጣም ደስ የሚለው ነገር መጽሐፍ ይነግረናል። እስመ ውሉደ ዘዓለም ይጠበቡ በዓለሞሙ በውሉደ ጻድቃን፣ በገዳም ዳዋ ጥሰው ድንጋይ ተንተርሰው ድምፀ አራዊት ታግሰው ከሚጸልዩ ቅዱሳን ይልቅ በዚህ ዓለም ያሉ ሰብአ ዓለም ተጠበቡበት ተብሎ ተጽፏል። እኒህ መምህር በጣም ባለብዙ ትርፍ ናቸው። አንደኛ በተማሩት ትምህርት ልጆችን አስተምረው በእውነት ለእግዚአብሔር አገልግሎት ያደረሱ ብዙ ዲያቆናትን ብዙ መምህራንን የተኩ መምህር ናቸው። በመላ ዘመናቸው ደግሞ ቤተክርስቲያንን አምዳ ወድዳ ሆነው በእውነት በመምህራን ማይረግ በከፍተኛ ማይረግ
ሲያገለግሉ ይችን ቤተክርስቲያን የኖሩ መምህር ናቸው። በሌላኛው መልኩ ደግሞ ወልደው ከብደው ልጆችን ለዚያውም ያመኑ ልጆችን አትርፈው የሄዱ አባት ናቸው። እኒህ አባት በእውነት ባለ ትልቅ መክሊት ናቸው። አሁን በጌታቸው ክብር በዘላለም ደስታ የሚኖሩ ናቸው። ታዲያ ሐዋርያው ቅዱስ ጳውሎስ ቅድም የነገረን በርዕሳችን የተነሳንበት መሰረታዊ ዓላማ ምንድነው የሚለው? እመኒ ሀየውነ ለእግዚአብሔር። እንደዚህ አይነት ሰዎች ቢኖሩም ለማን ይኖራሉ? ለእግዚአብሔር። ተናገሩ እንጂ ባንድ ነው። ለእግዚአብሔር። ቢሞቱስ ለማን ይሞታሉ? ለእግዚአብሔር። ቢኖሩም ቢሞቱም የማን ናቸው? የእግዚአብሔር ናቸው። ስለዚህ እንደዚህ አይነት ሰዎች በጣም የሚያስቀኑ ናቸው። በሕይወት ዘመናቸው እኛም በነበርንበት ጊዜ በእውነት ደጀጸኙን አጽናንተው ከኪሳቸው ረድተው በምክር አገልግለው ሐሳብ ደግፈው በቤተ ክርስቲያን እንዲቆሙ እንዲኖሩ እንዲያገለግሉ በእውነት የሚደግፉ አባት መምህር ናቸው። እንደነዚህ አይነት መምህራን በዘላለም ደስታ በጌታቸው ክብር የሚኖሩ ከመሆናቸው የተነሳ በእውነት ቅዱስ ያሬድ በብዙ መልኩ እነዚህን መምህራን ያቆላል። ክብር ይደልዎ ለካህናት አሰፈወሙ ነው አይደል? ቀጸላ ስም አሰፈወሙ ክብር ይደልዎ ማለት ክብር የሚገባቸው በክብር እንደዚህ የሚያርፉ ስለሆነ ነው። መምህራን ሌሊቱ ሙሉ ስቡ ብለው ቁመው በእውነት እግዚአብሔርን በማህሌት በስርዓተ ማህሌት እሳቸው ሲያገለግሉበት በነበረው ማይረግ በነበረው አገልግሎት በነበረው አንደበት በእውነት ማህሌቱን ቁመው ሲያገለግሉ አድረው አሁን ደግሞ አጽማቸው ፈልሶ ባረፈበት በዚህ ቦታ ላይ በእውነት ተሰባስበው ይሄው እንዳያችሁት ስርዓተ ጸሎቱን ሲያደርሱ ሲከታተሉ የቆዩት ከዚህ የተነሳ ነውና ልጆች እናንተ የታደላችሁ ናችሁ። በእውነት የአባታችሁን አጽም በክብር እንደዚህ አድርጎ ማሳረፍ ይሄ በቃ ሀብት ነው። ይሄ ለእናንተ ነው የሰራችሁት እንጂ ለእሳቸው አይደለም። እሳቸውማ በእውነት አገልግለው አሁን በጌታቸው ክብር በመካከላችን አሉ። በሉቃስ ወንጌል ጽፎልናል። በእውነት ስለኛ ይማልዳሉ። ካህናት በሕይወተ ሥጋ እያሉ ይማልዳሉ። በእውነት በእግዚአብሔር ፊት ቁመው ስለ ብዙዎች በጸሎት ስለ ሀገር ይማልዳሉ። አሁን ደግሞ በጌታቸው ክብር ሆነው ስለኛ ሙታን ይስዕሉ በእንተ ሕያዋን በዚያኛው ያሉ ድል አድራጊዋ ቤተክርስቲያን ትባላለች። በሰማይ ያለችው ቤተክርስቲያን ምን አድራጊዋ? ድል አድራጊዋ። ይችኛዋ ደግሞ ሰልፍ ላይ ያለች ቤተክርስቲያን በሁለት ትከፈላለች። አንደኛ ሰልፍ ላይ ያለች ገና ከዚህ ከጥልቁ አበጋዝ ጋር እየተዋጋች የምትኖር ናት ይቺ ቤተክርስቲያን። እነሱ ግን ይህችን ቤተክርስቲያን በድል አጠናቀው ወደ ሰማያዊ ክብር በሰማይ ድል ባደረገችው ቤተክርስቲያን በአጸደ ነፍስ ከቅዱሳን ህብረት ሆነው ስለኛ ደግሞ በኃይል በእውነት ያገለግላሉ፣ በኃይልም ይማልዳሉ። ሐዋርያው ቅዱስ ጳውሎስ ይገርማቸዋል፣ እንዲህ ይላል፣ እኔ በዚህ ሳለው በጨለማ በድንግዝግዝ ጨለማ ፊቴን እንደማየት ነው ይላል። በዚያኛው ሳለው ግን ደግሞ ይልቁንም እኔ ደግሞ እንደታወቅኩ አውቃለሁ ይላል። አይገርማችሁ? በዚህ መኖር በዚህ መማለድ በጥቂቱ ነው። በዚያ መሆን ግን በታላቁ ክብር ደግሞ ስለ ብዙዎች መማለድ ነው። ይህን የማያውቁ ሰዎች በእውነት ከቆመ አንበሳ ከሞተ አንበሳ የቆመ ውሻ ይሻላል እያሉ ያልሆነ ነገር ሲናገሩ እናያለን። በእውነት በዚህ እኮ በጥቂቱ በድንግዝግዝ ውስጥ እንደመኖር ነው የምንጸልየው የምናገለግለው ነገር። በዚያኛው ግን እኛ ደግሞ እንደታወቅን የምናውቅ ከመሆናችን የተነሳ ስለ ብዙዎች እየጸለዩ እየማለዱ ስለ ልጆቻቸውም ጭምር ስለ ቤተ ክርስቲያንም ስለ ሀገርም ጭምር ከኪሩቤል ከሱራፌል ጋር ሲዘምሩት እንደኖሩ በዚያም በክብር ይኖራሉ እንጂ በእውነት አለፉ ሞቱ በቃ ከተመላቸው ብለን እኛ በዚህ ባጽማቸው ቦታ ላይ ቆመን ዝም ብለን የምናለቅስ ሰዎች አይደለንም። እና ብንኖርም ለማን እንኖራለን? ለእግዚአብሔር እንኖራለን። ብንሞትም የማን ነው? የእግዚአብሔር ነን። ብንኖርም ብንሞትም ደግሞ የእግዚአብሔር ነንና አባታችን በእውነት በሕይወተ ሥጋ እያሉ እግዚአብሔርን ያገለገሉት የእሳቸው ጸሎታቸው አገልግሎታቸው በረከታቸው ሁሉ በሁላችን ላይ ይደርብን። እኔ እዚህ ላስተምር አይደለም፣ ግን ያው ስለታዘዝኩ ነው። ብዙ ሊቃውንት ባሉበት መናገር በጣም እጅግ ከባድ ነው። ይቆየኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየኝ። አባታችን ጸሎት
መምህራችን ቃለ ሕይወት ያሰማልን። አባታችን የመምህራችን የወልደ ሥላሴን ነፍስ በወዳጆቹ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያሳርፍልን። ቤተሰቡን እግዚአብሔር አምላክ አጽናኝ መላክ ያጽናናልን። ለዚህም የተቀደሰ ፈቃዱ እንዲሆንልን አባታችን ሆይ ስምህ ይቀደስ